ቃሉም ኃይል ከሚለው ጋራ ጥብቅ ትስስር አለው። ስሜትህ እውነት ላይ የተመሰረተ ይሁን። አእምሮን መጠቀም ደግሞ ስሜታዊነትን ለማስቀረት ይረዳል። ምንድን ነው? በማለት ማይክ ጉዳዩ እንዳልገባው በሚጠቁም መልኩ ጥያቄውን አቀረበ። አሁን ስላልኩት ነገር ባይገባችሁም ብዙ አትጨነቁ። አንድ ቀን አንድ በአንድ ሊታወሳችሁ ይገባል። በስሜት ውስጥ ሆናችሁ ለመወሰን አትጣደፉ። ተመልካችነትን ምረጡ። ብዙዎች ስሜታቸው እንደሚያሳስታቸው አይረዱም። ለዚያም ነው ስህተት ውስጥ የሚገቡት። እናንተ ግን በስሜት ማሰብን ፈጽሞ አታስቡት። ስሜት ሌላ፣ ሐሳብ ሌላ። እስኪ ምሳሌ ብትሰጠን ትችላለህ? ጠየቅኩት። መልካም። ለምሳሌ አንድ ሰው ሥራ እፈልጋለሁ ሲል በአብዛኛው በስሜቱ ተመርቶ ነው። ያለ ገንዘብ የመኖር ፍርሃት ደግሞ እንደዚያ እንዲል ያደርገዋል። ሆኖም ሰዎች የቤት ኪራይ ካለባቸው የግድ ገንዘብ ይፈልጋሉ አልኩት። ልክ ነው። እኔ የምለው እንደዚያ እንዲያስቡ የሚያደርጋቸው ፍርሃት ነው። አልገባኝም። ማይክ ጠየቀ። ለምሳሌ ገንዘብ የማጣት ስሜት እያደረ ከጨመረና ስራን አግኝቶ ፍርሃትን መዋጋት በምትኩ የማይሆን ከሆነ ራሳቸውን እንደዚያ ሲሉ ይጠይቃሉ። ስራው ችግርን በዘላቂነት በመፍታት መፍትሄ ይሆናልን? በእኔ አመለካከት አይሆንም ነው የምለው። በተለይ የሰውን ዕድሜ ዘመን ስናይ ይህ ሊሆን አይችልም። ለረዥም ዘመን ችግር የአጭር ዘመን መፍትሄ አያዛልቅም ነው እያልኩ ያለሁት። ስራን በመስራት የዕለት ችግርን ለመወጣት ግን የገንዘብ አጠቃቀምን በሚገባ ማወቁ ትልቁን ሚና ይጫወታል አለን። አባቴ ግን አጥና፣ ጥሩ ውጤት በትምህርትህ አስመዝግብ፣ ከዚያ የተሻለ ስራን ታገኛለህ ይለኛል በማለት በመጨናነቅ ስሜት ተናገርኩኝ። አዎ ያለው ይገባኛል። ብዙዎች ምክራቸው ይኸው ነው። አብዛኛዎች አማራጭ የሌለው መልካም የህይወት መንገድ እንደሆነ ያምናሉ። ይሁን እንጂ እንዲህ የሚሉት በውስጣቸው ፍርሃትን ስለሚይዙ ነው። ፍርሃቱም እንደዚያ እንዲያስቡ ያደርጋቸዋል። አባቴ ያንን ያለኝ ስለሚፈራ ነው? አዎ። ገንዘብ ባለማግኘት ምክንያት ከማህበረሰቡ እንዳትገለልበት በመፍራት ነው። አደራ ተረዳኝ። አባቴ ይወድሃል። የተሻለ ነገር እንዲገጥምህ ይመኛል። ፍርሃቱንም ለማሸነፍ ትምህርትና ሥራ ወደር የሌላቸው መፍትሄዎች እንደሆኑ ያምናል። ግን ልብ በል፣ አባትህ ተማረ፣ ተመረቀ። ከዚያም ጥሩ ሥራን በመያዝ ጥሩ ገቢ እያገኘ ነው። ፍርሃቱ ግን የለም። በጠዋት ወደ ሥራ የሚያጣድፈው ገንዘብ እንዳላጣ የሚለው ስጋት አይደለም። አንተንስ ትምህርት ቤት ሂድ የሚልህ ከዚያ የመነጨ አይደለም። ስለዚህ አንተ ምን ትመክረኛለህ? ጠየቅኩት። በበኩሌ ላስተምራችሁ የምፈልገው የገንዘብ ኃይልን እንድትረዱት ነው። እንድትፈሩት ሳይሆን እንድትማሩበት ለማድረግ ሲሆን፣ ይህን ማድረግ ብቻ የገንዘብ ባሪያ ከመሆን ትድናላችሁ። ይህንን እንግዲህ በትምህርት ቤት ውስጥ አትማሩትም በማለት ንግግሩን ገታ። በስተመጨረሻ ነበር ስለ ገንዘብ ያለንን አስተሳሰብ በአእምሮአችን ውስጥ እንዲሰፋ ለማድረግ እየጣረ እንደሆነ የገባን። ወላጅ አባቴ ወይዘሮ ማርቲንና ሌሎች የእርሱ ተቀጣሪዎች ያላዩትን ነው ለእኛ ለማሳየት የሞከረው። አንዳንድ የሚጠቀምባቸው ምሳሌዎች ጨካኝ ሊያሰኘው የሚያስችል ቢሆንም እውነቱ ግን ያ አይደለም። ምክንያቱም በምሳሌዎቹ አእምሮአችን እንዲሰፋ ጥረት አድርጓል። ተመልከቱ፣ ሁላችንም ወጥመድ ውስጥ ነን። የምመክራችሁ ብዙዎችን የያዘውን ይህንን ወጥመድ ጥሳችሁ እንድትወጡ ነው። የፍርሃትና የስግብግብነት ወጥመድ። እናንተን ለሚጠቅም ነገር ብቻ በመልካምነት ማንኛውንም ነገር ተጠቀሙ። ይህንን ነው እንግዲህ መማር ያለባችሁ። የገንዘብ ክምር እንድትፈጥሩ ማስተማር ሳይሆን የራሳችሁን ገንዘብ በአግባቡ መጠቀምን እንድትችሉ ማድረግ ነው የትምህርቱ ቁልፍ። ምክንያቱም ይህ ነው ከፍርሃትና ከስግብግብነት ወይም ከመቋመጥ ነፃ የሚያወጣችሁ። በቅድሚያ እነዚህን ካላስወገዳችሁ ደግሞ ገንዘብን በብዛት አግኝታችሁ ሀብትን ብትፈጥሩም የገንዘብ ባሪያ መሆናችሁ አይቀርም አለን። ይህን ወጥመድ እንዴት ልናስወግደው እንችላለን? የድሃነት ዋነኛው ምክንያት ፍርሃትና ለማስተዋል ናቸው። ይህ ወጥመድ ብዙዎችን ዘወትር ረፍት እየነሳ ለክፍተት መሙያ ብለው በሥራ መዳከርን ያስከትልባቸዋል። ስለዚህ ልጆች